ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? አለሁ እንግዲህ ይህንን ቪዲዮ ስትጀምሩ ሰብስክራይብ እና ላይክ እያደረጋችሁ እንድትጀምሩ በአክብሮት እጠይቃለሁኝ። እንግዲህ ዛሬ የምናወራው ስለ ሙዝ ጥቅም ምን ያክል ታውቃላችሁ? ሙዝ ለምን እንደሚጠቅም ታውቃላችሁ? አብሶ ደግሞ ሙዝ በወተት ፈጭታችሁ ስትጠጡ ለቆዳ ተስማሚ ለውስጥ ነገሮች በጣም ተስማሚና ለፊት ለቆዳ ለማንኛውም ነገር እንደሚጠቅመን ታውቃላችሁ? ሙዝ ወይም ደግሞ በጁስ መልኩ ፈጭታችሁ በወተት አድርጋችሁ ብትጠጡ ጠዋት ስትነሱ ቁርስ ምንም ነገር ከመብላታችሁ በፊት ይሄንን ብትጠጡ ሙዝ በወተት ብትጠጡ የሚሰጣችሁ ጥንካሬና የሚሰጣችሁ ደግሞ የቆዳ ጥራት በጣም ልነግራችሁ አልችልም ማለት ነው። እኔ እንደዛ እየተጠቀምኩ ነው። በጣም አሪፍ ነው። እንዲሁም ደግሞ ሙዝ ወተትን መፍጨት ራሱ ጊዜ ምናልባት ላይኖራችሁ ይችላል፣ ወይ ደግሞ ስራ ልትቸኩሉ ትችላላችሁ። ሙዝ በማንኛውም ሰዓት በቀን አንድ ሙዝ መብላት ምን ያክል ለጤናና ለቆዳ ጠቃሚ እንደሆነ ስንቶቻችሁ ነው የምታውቁት? ሁላችሁም ከዚህ በኋላ ይህንን ቪዲዮ የምታዩ በሙሉ ሙዝ እንድትበሉና ሙዝ ለጤናና ለቆዳ አሪፍ እንደሆነ እንድታውቁ ፈልጋለሁኝ። ሁላችሁም ባገኛችሁት አጋጣሚ ሙዝ ከቤታችሁ ባታጡ ጥሩ ነው። አንደኛ ለቆዳችን ይጠቅመናል። ሁለተኛ ደግሞ በዚህ በሙዝ ውስጥ የምናገኛቸው ብዙ ጥቅሞች አሉ። እሱን እንድታደርጉ ፈልጋለሁኝ። እንዲሁም ደግሞ በወተትም ብትጠጡ ፈጭታችሁ ወተቱም አንደኛ ለአጥንትም ጥንካሬ ነው፣ ለራሳችሁም ጥሩ ነው። በሁለት መንገድ ጥቅም ታገኛላችሁ ማለት ነው። በሙዙም ጥቅም ታገኛላችሁ፣ በወተቱም ጥቅም ታገኛላችሁ። አብሶ ደግሞ ብዙ ጊዜ አሁን ወተት ብቻውን መጠጣት የማንወድ ሰዎች አለን። ወተት ለምሳሌ ምንም ወተት የሚባል ነገር መጠጣት የማንፈልግ ሰዎች አለን። እንደነዚህ አይነት ሰዎች ደግሞ ምንድነው ማድረግ ያለባቸው? ወተት ግዴታ ለእኛ ስለሚያስፈልገን ለጥንካሬ፣ ለአጥንት፣ ለቆዳችን፣ ለሁሉም ነገር ለሰውነታችን፣ ለቫይታሚን ዲ፣ ለቫይታሚን ሲ፣ ለሁሉም ነገር ስለሚያስፈልገን ግዴታ ወተት መጠቀም አለብን በማንኛውም ነገር ማለት ነው። ወተት በምን እንጠቀመው ስንል አሁን ለምሳሌ እንደዚሁ በሙዝ ፈጭታችሁ እንደ ጁስ መልክ መጠጣት ምንም አይነት ቴስት አይኖረውም፣ ምንም አይነት ጣዕም አይኖረውም፣ የወተት ጣዕም አይኖረውም ማለት ነው አፋችሁ ላይ ወተት የማትወዱ ሰዎች። ሁለተኛ ደግሞ ለምሳሌ በአቮካዶ አቮካዶ ላይ ፈጭታችሁ መጠጣት፣ እንደዚሁ ስትሮበሪ ላይ ፈጭታችሁ መጠጣት፣ በብዙ አይነት ፍራፍሬ ወተት የማትወዱ ሰዎች በብዙ አይነት ፍራፍሬ መጠጣት ትችላላችሁ ማለት ነው። ከሁሉም ቦታ ጥቅም አገኛችሁ ማለት ነው። ከፍራፍሬውም ጥቅም ታገኛላችሁ፣ ወተቱንም ብቻውን እንድትጠጡት አይጋብዛችሁ ማለት ነው። ስለዚህ ምንድነው ሁላችሁም ማንኛውም አትክልቶች በቤታችሁ ውስጥ ብታደርጉ ጥሩ ነው። እንደገና ደግሞ እንዲሁም ወተትም አብሶ ለሴቶች ደግሞ ለቆዳችን በቃ ወተትና ይሄ ፍራፍሬ እንደዚህ ሙዝ አትክልቶች ምናምን ስንጠቀም ፊታችን፣ ጸጉራችን፣ በነገራችን ላይ አንዳንዴ ፊታችን ላይ የማይሆኑ ነገሮችን የሚወጡት ሰውነታችን ላይ የምንመገባቸው ምግቦችና የምንጠቀማቸው ነገሮች ናቸው በነገራችን ላይ ማለት ነው። ለፊታችን፣ ለጸጉራችን ማንኛውም ሰው ጸጉሩ አሁን ብዙ ጊዜ ብዙ እንትኖች እንጠቀማለን። የጸጉር እንደዚህ አንዴ በዚህ ይሄ ቅባት ሞክሩት፣ አንዴ ይሄ ቅባት ሞክሩት አይደለም፣ በዚህ አይደለም። በምትበሉትና በምትጠቀሙት ውስጣችን ላይ በሚገቡ ነገሮች ነው ንጥረ ነገሮችን የምናገኘው እንጂ ቅባቶች ስለደረደርንና ቅባቶች ስላበዛን የተለያዩ ቅባቶች ጭንቅላታችን ላይ ወይ ደግሞ ፊታችን ላይ ክሬሞች ስላበዛን አይደለም። የፊታችን ጥራት የሚመጣው በምንመገበውና በምንጠቀመው ነገር ነው። ስለዚህ ምንድነው እኔ አሁን በአብዛኛው ጊዜ በፊት አሁን ወተት የሚባል ነገር እኔ አልወድም ነበረ። ግን ወተት በቡና እያረኩኝ ስጠጣ፣ በብዙ አይነት ነገሮች በጁስ እንደዚሁ መልኩ ስጠጣ
ወተት መጠጣትን ለመድኩኝ ማለት ነው። በአብዛኛው ጊዜ እንደዚህ በፍቅር ባልጠጣም እንኳን በአሁን ሰዓት ላይ ምንድነው ማድረገው በጁስ መልኩ ጠዋት አብሶ እኔ ሙዝና ወተት ፈጭቼ ካልጠጣሁኝ ምግብ ራሱ መብላት አልፈልግም። ለምን በቃ አንደኛ ሰውነቴ በቃ ደስ የሆነ ቆዳዬ በጣም ነው ደስ የሚለው ማለት ነው። ቆዳችሁ ላይ ምንም አይነት ነጠብጣብ አይወጣም። ፊታችሁ ላይ እንደዛው በቃ አሪፍ ፊት ነው የሚሆንላችሁ። ጥርት ያለ ፊት፣ ምንም አይነት ክሬም እንዳትጠቀሙ ያደርጋችኋል ማለት ነው። እና አሁንም ቢሆን የምመክራችሁ ይህንን ነው። በተቻላችሁ አቅም የራሳችሁን ውበት በምትበሉት ነገሮች ነው መጠበቅ የምትችሉት። እና እንደዚሁ ፏኮሎች፣ አታክልቶች፣ አቮካዶ ሙዝ አርጋችሁ መፍጨትና መጠጣት። በቃ ወተት በሙዝ ፈጭታችሁ መጠጣት በባዶ ሆዳችሁ ጠዋት ስትነሱ ምን ያክል የቆዳ ጥራት እንደሚሰጣችሁና የሰውነታችሁ ቆዳ የፊታችሁ ቆዳ ጽድት ያለ ነው የሚሆንላችሁ ማለት ነው። ስለዚህ ውዶችዬ ከዛሬ ጀምሮ እንግዲህ ራሳችሁን በምትመገቡት ነገር ነው መጠበቅ የምትችሉት ነው ምላችሁ። ሁላችሁም ይህንን ቪዲዮ ስታዩ ሼር ላይክ አድርጉልኝ።